የድሬዳዋ አስተዳደር ምክር ቤት ሶስተኛ የሥራ ዘመን 5ኛ ዓመት 12ኛ መደበኛ ጉባኤውን እያካሄደ ይገኛል። ምክር ቤቱ ጉባኤውን የጀመረው የድሬዳዋ አስተዳደር ምክር ቤት የሶስተኛ የሥራ ዘመን 5ኛ ዓመት 12ኛ መደበኛ ጉባኤ አጀንዳዎችን እንዲሁም የድሬዳዋ አስተዳደር ምክር ቤት ሶስተኛ የሥራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ቃለ ጉባኤን በማጽደቅ ነው። የድሬዳዋ አስተዳደር ምክር ቤት ሶስተኛ የሥራ ዘመን 5ኛ ዓመት 12ኛ መደበኛ ጉባኤያችን ተጀምሯል። በመቀጠል የዕለቱን አጀንዳ እንደሚከተለው አቀርባለሁ። አንደኛ፣ የድሬዳዋ አስተዳደር ምክር ቤት የምክር ቤቱን ሶስተኛ የሥራ ዘመን 5ኛ ዓመት 12ኛ መደበኛ ጉባኤ አጀንዳዎችን ማጽደቅ። ሁለተኛ፣ የድሬዳዋ አስተዳደር ምክር ቤት ሶስተኛ የሥራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ቃለ ጉባኤን ማጽደቅ። ሶስተኛ፣ የአስተዳደራችን የአስፈጻሚ ማዘጋጃ ቤታዊ አገልግሎት የ2018 እቅድ አፈጻጸምና የ2019 እቅድ እናያለን ይቀርባል። አራተኛ፣ የድሬዳዋ አስተዳደር ምክር ቤት ጽሕፈት ቤት የ2018 ሪፖርት እና የ2019 እቅድ ይቀርባል። አምስተኛ፣ የድሬዳዋ አስተዳደር የፍርድ ቤት የ2018 ሪፖርት እና የ2019 እቅድ ቀርቦ ይጸድቃል። ስድስተኛ፣ የብዙሃን መገናኛ ድርጅት የ2018 ሪፖርት እና የ2019 እቅድ ቀርቦ ይጸድቃል። ሰባተኛ፣ የዋና ኦዲት መስሪያ ቤት የ2018 ዓመተ ምህረት ሪፖርት እና የ2019 እቅድ ቀርቦ ይጸድቃል። ስምንተኛ፣ የድሬዳዋ አስተዳደር የ2018 ተጨማሪ በጀት ማጽደቅ። ዘጠነኛ አጀንዳ፣ የድሬዳዋ አስተዳደር የ2019 ረቂቅ አዋጅ የረቂቅ በጀት ላይ ተወያይቶ የሚያጸድቅ ይሆናል። በጉባኤው ላይ የድሬዳዋ አስተዳደር ክቡር ከንቲባ አቶ ከድር ጁሃር የ2018 በጀት ዓመት የእቅድ አፈጻጸም ሪፖርት ያቀረቡ ሲሆን የተቀናጁ የልማትና የመልካም አስተዳደር ስራዎች በተጨባጭ ውጤት ማምጣታቸውን ገልጸዋል። በበጀት ዓመቱ የአስተዳደሩ የልማት አጀንዳ ለመደገፍና ዘላቂነቱን ለማረጋገጥ በውጭ ግንኙነት፣ በዲፕሎማሲና በኢንቨስትመንት ዘርፎች ጉልህ ውጤቶችም ተመዝግቧል። ከዩኤን ሀቢታትና ከጃፓን ኤምባሲ ጋር እስከ $1 ሚሊዮን ድጋፍም ለማግኘት ጥረት እየተደረገ ሲሆን ከካናዳ፣ ከሳውዲ አረቢያና ከአውሮፓ ህብረት፣ ከአሜሪካ፣ ከዓለም ባንክና ሌሎች ዓለም አቀፍ ተቋማት ጋራ መሰረተ ልማት በውሃ፣ በቴክኖሎጂ፣ በከተማ ማዘመን፣ በቅርስና በቱሪዝም ልማት ዙሪያ የትብብር ስምምነቶች ተጠናክረዋል። ተጨማሪም WRA እና የዩኒሴፍ ጨምሮ ከተለያዩ አጋር ተቋማት ጋር የተደረጉ ትብብሮች ለተማሪዎች ምገባ፣ ለከተማ ልማትና ለማህበራዊ አገልግሎቶች ድጋፍ ያስገኙ ሲሆን ከፈረንሳይና ከአውስትራሊያ የተገኙ ከ50 ሚሊዮን ብር በላይ የሚገመቱ የሕክምና ቁሳቁሶችና ሌሎች ድጋፎች እንዲሁም ከበርካታ ሀገራት ጋር የተካሄደው ልምድ ልውውጥ ለአስተዳደሩ ልማት ግቦች ስኬት ከፍተኛ አስተዋጽኦም አበርክቷል። ተረጂነት ወደ ምርታማነትን የማሸጋገር ጥራትን በማጠናከር በ2018 በጀት ዓመት ከፍተኛ ውጤቶችም ተመዝግቧል። በዚህም በ2015 ዓመተ ምህረት መጨረሻ 64171 የነበሩ አስቸኳይ ጊዜ ዕለት ደራሽ ድጋፍ ተጠቃሚዎች ከ2018 ዓመተ ምህረት መጨረሻ ወደ 8114 በመቀነስ ከ56057 በላይ ዜጎች ከተረጂነት ማላቀቅም ተችሏል። የኮሪደር ልማትን በተመለከተ በአስተዳደራችን የተጀመሩ የኮሪደር ልማት ከተማዋን በዘመናዊ መልክ ከማሻሻል ባሻገር ለረጅም ጊዜ የህብረተሰቡን የልማትን ጥያቄ የመለሰና የመንግስትን በህዝብ መካከል ያለውን መተማመን የተጠናከረ ትልቅ ፕሮጀክትም ሆኖ ቀጥሏል። በመጀመሪያና ሁለተኛ ምዕራፍ 17 ኪሎ ሜትር የመንገድ ኮሪደር ወይም ኦቨርላይን ጨምሮ የተገነባ ሲሆን የእግረኛ፣ የቢስክሌት መንገዶች፣ አረንጓዴ ልማት፣ የጎርፍ ፈሳሽ ውሃ ማስወገጃ፣ ዘመናዊ መብራቶች፣ ውሃ፣ ኤሌክትሪክና የቴሌኮም መስመሮች እንዲሁም ፓርኮችና የህፃናት መዝናኛ ቦታዎች፣ የኤሌክትሪክ ቻርጂንግ ጣቢያ፣ ፓርኪንጎች፣ ሱቆችና ሌሎች የከተማ መሰረተ ልማቶችም በተቀናጀ መልኩ ተገንብተዋል። በተጨማሪ የከተማ ማደስ ስራዎች በሰፊ የህዝብ ተሳትፎ ተከናውነዋል። ሺዎች የሚቆጠሩ መኖሪያና ንግድ ቤቶችም ታድሷል። ህገወጥ ግንባታዎችም ተነስተዋል። የማብራት የደህንነት ካሜራ ዝርጋታም ተስፋፍቷል። በአጠቃላይ 2.75 ቢሊዮን ብር ለኮሪደር ልማት፣ 940 ሚሊዮን ብር በህዝብ ተሳትፎ ለከተማ ማደስ በድምሩ 3.69 ቢሊዮን ብር ወጪ የተደረገ ሲሆን ከ10400 በላይ ዜጎችም የስራ ዕድልም ተፈጥሮላቸዋል። አገልግሎት አሰጣጣችን ለማዘመን ተገልጋዮችን እርካታ ለማሳደግ ድሬ መሶብ አንድ ማዕከል ስራ ከጀመረ ወዲህ በዲጂታል የመንግስት አገልግሎትን ሽግግር ከፍተኛ ውጤትም ተመዝግቧል።
በመጀመሪያ ምዕራፍ 10 ተቋማት 28 አገልግሎት ብቻ ይሰጡ የነበረ ሲሆን በአሁኑ ወቅት 15 ተቋማት 94 አገልግሎቶችን በአንድ ማዕከል እየሰጡ ሲሆን ከ48,000 በላይ ተገልጋዮች በፈጣንና ቀልጣፋ አገልግሎት ተጠቃሚም ሆነዋል። በአስተዳደራችን የዋጋ ግሽበትን በመቆጣጠርና የኑሮ ውድነትን ለመቀነስ በ2017 በጀት ዓመት መጀመሪያ የነበረው የ28 በመቶ ዋጋ ንረት፣ የ27 በመቶ ምግብ ነክ ሸቀጦች ዋጋ ግሽበት በ2018 በጀት ዓመት ግንቦት ወር መጨረሻ ላይ አጠቃላይ የዋጋ ግሽበቱ 13 በመቶ፣ ምግብና ነክ ሸቀጦች ዋጋ ግሽበት 11.1 በመቶ ማውረድም ተችሏል። እቅድን በማከናወን ረገድ የሰንበት ገበያ ተደራሽ በማድረግ የሸቀጦቹ ዋጋ በተለይ ምግብና ምርቶችን የዋጋ ግሽበትን ለማረጋጋት ተግባራት ላይ አይነተኛ ሚናም እየተጫወተ የሚገኝ የቅዳሜና እሁድ የሰንበት ገበያ የግብርና ኢንዱስትሪ ምርቶችና አትክልት ፍራፍሬ ምርቶችን ጨምሮ በተመጣጣኝ ዋጋ በአይነት ከ60 በላይ ምርት አይነቶችን ለሸማቾች ህብረተሰብ እንዲያደርስም ተደርጓል። 51 የቅዳሜና እሁድ የሰንበት ገበያ የተካሄደ ሲሆን የገበያ ክፍተት በተስተዋለባቸው የግብርና ምርቶች ጤፍን ጨምሮ 610,211 ኩንታል በመንግስት የልማት ድርጅት በኩል በድምሩ 2,000 ኩንታል ሱካር፣ 150,000 ሊትር ዘይትና ሌሎች ኢንዱስትሪ ምርቶችን 83,560 ኩንታል በማቅረብ የዋጋ ንረትን የመቆጣጠር የገበያ ማረጋጋትም እየተሰራም ይገኛል። አትክልትና ፍራፍሬ ሽንኩርት፣ ድንችና ፓፓያና ቲማቲም 897,056 ኩንታል እንዲቀርብ በማድረግ አቅርቦቱ እጥረት በመቀነስ ሰው ሰራሽ የዋጋ ንረት እንዳይፈጠር በመቆጣጠር ከፍተኛ ርብርብ እየተደረገ ይገኛል። በ2018 በጀት ዓመት የአስተዳደርና አገልግሎት ዘርፍ ውስጥ አስተዳደርና አገልግሎት ዘርፍ የተያዙ ተግባራትን የህግ የበላይነትን የማረጋገጥ፣ ዘላቂ ሰላምን መገንባት፣ የመንግስት አገልግሎትን ማዘመን፣ ወቅታዊ ተአማኒና የመረጃ ለውጥን ማጠናከር፣ የአደጋ ቅድመ ዝግጅትነትን ማሳደግና አረንጓዴ ልማትን ማፋጠን ላይ ትኩረት አድርጎም ተከናውኗል። በጉባኤው ክቡር ከንቲባ ከድር ጁሃር ባቀረቡት ሪፖርት ላይ ከቤቱ ሀሳብ አስተያየት ተነስቶ ውይይት ተደርጎበታል። በመጨረሻም ክቡር ከንቲባ አቶ ከድር ጁሃር እና የድሬዳዋ አስተዳደር ምክር ቤት አፈ ጉባኤ ክቡር አቶ አብዲ ሙክታር በቀጣይ ሊሰሩ የሚገባቸውን ስራዎች ላይ አቅጣጫ በመስጠት የጉባኤው የጠዋቱ መርሃ ግብር ተጠናቋል።